አሁን ለቀጣዩ ውድድራችን በህይወት እያለህ ትቀበራለህ። ወይኔ ፈጣሪ! በተዘጋጀልህ ሳጥን ውስጥ ትገባለህ። ከዛም በተዘጋጀልህ መሸፈኛ እንሸፍናለን። ታምነናለህ? በፍጹም። በቃ ዝግጁ ከሆንክ ወደ ቦታ መሄድ ትችላለህ። ይሄ መሰላል ከዚህ በኋላ አያስፈልግህም። በሉ በሩን ዝጉት። ይህን እያደረግኩ እንደሆነ ምንም ላምን አልቻልኩም። ግን ደግሞ ያንን ገንዘብ ለእናንተ መመለስ አልፈልግም። አሁን ፍቃድን እንፈልጋለን። ፈቅጃለሁ። በቃ ቅበሩኝ። በሉ አሁን ድፉበት። ወይኔ ፈጣሪ! ስማ፣ እዛ ውስጥ እየተዝናና መቆየት ትችላለህ። ትራስ ስር ያስቀመጥነውን ነገር ተመልከት። ምርጥ ቸኮሌት አስቀምጠንልሃል። አዎ አግኝቼዋለሁ። በህይወቴ ከዚህ በፊት ካጋጠሙኝ ያልተመቹ ቦታዎች በሙሉ ይሄኛው በጣም ከባዱ ነው። ጨርሰናል። አሁን ሙሉ ለሙሉ ስራችንን ጨርሰናል። ምን እየተሰማ ነው? ጥሩ መሆን ይመስለኛል። እንደምታየው አሁን መሃል ላይ እየነደደ ያለ እሳት አለ። ከላዩ ላይ ደግሞ የተዘጋጀ ሊፍት አለ። አንቀሳቅሰው። ያው እየመጣ ነው። ይሄ አንተ ገንዘብ አይደለም፣ ግን ለማሳየት እየሞከርኩ ነው። እናም ይሄ ከላይ ያለው ሊፍት ገንዘቡን በሙሉ ወደ እሳቱ ነው እያመጣ የሚጥለው። ከእግር በኩል አንድ መፍለጫ ታገኛለህ። ስለዚህ አሁን ያ መፍለጫ ተጠቅመህ ከላይ ሳጥንን መስበር ትችላለህ። እናም ከላይ የሸፈነውን ገለባና ቆሻሻ አልፈክ ማሽኑን ታስቆማለህ። ወዲያውኑ ገንዘብን ወደ እሳት ይዞት የሚሄደው ሊፍት ይቆማል ማለት ነው። አሁን ካርል ማሽኑን አቁመው። እናም የእሱን ትክክለኛ ገንዘብ እዚህ ጋር አምጥተን እናስቀምጠዋለን። 3 2 1 አስጀምረው ማሽኑን። አሁን ገንዘብህ ወደ እሳቱ መውደቁን ጀምሯል። መልካም እድል። ይሁን ላይ የለፋበትን ገንዘብ ስታቃጥል ምንም አይሰማም። ናምጣ እባክህ ገንዘቡን። አሁን የሳጥኑን የላይኛውን ክፍል መስበር አለበት። ከዚህ ቦታ ዞር ማለት አለብኝ። በጣም እየቦነነ ነው። ተመልከት፣ ገንዘቡ በሙሉ ተሰልፎ እየመጣ ነው ወደ እሳት። ቶሎ በል፣ ገንዘብ እየነደደ ነው። በል በርታ፣ በል። ከዚህ ቦታ መውጣት አለብህ። እስካሁን ድረስ $10,000 ያህል ተቃጥሎብሃል። እረ በለው።